የሰው አጥንት የሚሰብር ንግግር የምትናገሩ ሰዎች ትንሽ ለዘብ በሉ። ንግግር መጥፎ ነው ወገኖቼ። በዱላ የመታው ይሻላል። በንግግር የመታው ሰው ዘላለም ሰባራ ይሆናል። ሰራተኛ በ2000 ብር ቀጠርኩ ብለ እንደፈለጋ አትናገር። ኢትዮጵያ ውስጥ ከዚህ በፊት ነግሬያቸዋለሁ። ሃይማኖተኛ ነን፣ የኛ ሰራተኛ ግን እንቅልፍ አተኛም እስከ 7 ሰዓት። ባል ሚስት ከተኛ በኋላ ማብራት አጥፍታ 9 ሰዓት ትተኛለች። ከዛ በኋላ 10 ሰዓት ተነሽ አንድ ሰዓት ከዛ ልጅቷ እየተደነባበረች ኤሌክትሪክ ይዛ የሞተች ልጅ አለች አዲስ አበባ ላይ። ተንሸራታ ሴራሚክ ላይ የሞተች ልጅ አለች። ያንተ ልጅ እንደምታሳርፈው ያቺን ምስኪን ሰራተኛ ሳለ ስተኛ ምን ችግር አለ? ምን ችግር አለ? 3 ሰዓት ብትተኛ የሷን አንተ ብትሰራ ምን ችግር አለ? ስነ ምግባር ያለው አባት ራሱ ተኝቶ ሰራተኞቹ ነው ተኙ እኔ እሰራላችኋለሁ። ይቻላል አይቻልም? ይቻላል አይቻልም? ስትናገርም እንደ ልጅ ብታስብ ሚስትህንም ሰራተኞች ቀጥራችሁ የምትኖሩ ሰዎች ካላችሁ ሰራተኞቻችሁን እነሱን እንድታስተዳድር የሾመ ማን ነው? ማን የሾመ? ስራቸው ሊያቃጥል ይችላል። ነገር ግን አንተ እንደ መሪ ስነ ምግባር ያለው ክርስቲያናዊ ስነ ምግባር ያለው መሪ ነው። ክርስቲያናዊ ስነ ምግባር ያለው መሪ ለስራ ገላ አይጠይቅም፣ ለስራ ዝሙት አይጠይቅም፣ እንደፈለገ አይናገርም። መሪ መምራትም ይችላል፣ መመራትም ይችላል፣ ማዘዝም ይችላል፣ መታዘዝም ትትና ማሳየት ይችላል። ስለዚህ የንግግር ስነ ምግባር ይኖራችሁ። እንደፈለጋችሁ የምትናገሩ ሰዎች ለምትናገረው ነገር ሁሉ መልስ የምትሰጥበት ዘመን አለ ይላል መጽሐፍ ቅዱስ። መልስ የምትሰጥበት ዘመን አለ። ለዛ ለምትናገረው ንግግር የሆነ ዘመን ላይ መልስ ትሰጣለህ። እንደ ጎረመስ ኃይለኛ ነኝ እንዳልካ ተቀርብ። ስለዚህ ንግግራቸው የተቀመመ ነው። ቅዱስ ጳውሎስ በበሰሉት መካከል በጥበብ እንናገራለን። ጥበባችን ግን የዚህ ምድር ጥበብ አይደለም፣ የሰማዩን ጥበብ ነው። ስለዚህ ትንሽ ንግግራችሁ መካከል ስነ ምግባር የተሞላ እንኳን መሬት ላይ የሚቀመጥ ወንበር ላይ ሶፋ ላይ ተቀምጦ የሚማር ትውልድ እያጣ ነው። እኔ አዳማ ስመጣ አንዳንዴ ጽናንዳለሁ። እንኳን ወንበር ላይ ሶፋ የሚመሳሰል ወንበር እየገዛን ቁጭ ብሎ የሚማር እየጠፋ ነው። ወጣትነትና ስነ ምግባር ሲዋሃድ ትልቅ ስራ ለቤተ ክርስቲያን፣ ለራስህ፣ ለሀገር መስራት ትችላለህ።